ዛሬ ድንገት እንግዳ ይዤባችሁ መጥቻለሁ። እንግዳችን ከዚህ በፊት ከማይክ ጀርባ ወይም ከመስታወት ጀርባ የምታውቁት በስም የምታውቁት ነው። ዳዊት ተፈራ ወይም ዲጄ ዴቭ፣ ቴክኒሻናችን ዲጄ ዴቭ ስንል ብዙዎቻችሁ ትሰማላችሁ። ዳዊት ተፈራ እንግዳችን እሱ ነው። እንግዲህ ዛሬ ያው ግርማቸውም አሉቲንም ተክቷል። ተስማማረ ተነትነዋል። ኳሱ ይለፈኝ ተንትነው ግድ የለም ይተንተን። እሺ ዛሬ የጋበዝንበት ዋነኛ ምክንያት ዲጄ ዴቭን የራሱን ፖድካስት የራሱን ሬዲዮ ፕሮግራም በሚቀጥሉት ሳምንታት ይጀምራል። እሱም ምክንያት በማድረግ እኛም ፕሮሞት ማድረግ ስላለብን አንድ እርምጃም እድገት ነው። ከቴክኒሻንነት ወደ ጋዜጠኝነት ወይም ደግሞ ወደ ሬዲዮ ፕሮግራም አቅራቢነት እየመጣ ያለ ባለሙያ ስለሆነ ማበረታታት ስላለብን፣ ታለንትድ ስለሆነ ታለንቱንም አፕሪሺየት ማድረግ ስላለብን ስቱዲዮ ጋብዘነዋል። እምቢ ብሎ የነበረ ዲጄ ዴቭ አረ ቆይ መጀመሪያ ሰርቼ ልታይ ብሎ ነበር። ግድ የለም ከአድማጮች ጋር እናስተዋውቅ ብዬ ነው ያመጣሁት። ማን ተባለ ፕሮግራሙ ዴቭዬ? ስሙ ዳዊት ፖድካስት ይሰኛል። ዳዊት ጋር ቆይታ በትርታ 97.6 እዚሁ ሬዲዮ ስቴሽን ላይ ነው የሚተላለፈው። የፊታችን ማክሰኞ ጥር 5 ይጀምራል። ያው እንግዲህ የመዝናኛና የቁም ነገር ፕሮግራም ነው። ማክሰኞ ላይ ጥር 5 ላይ ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ የአንድ ሰዓት ቆይታ ያለው ፕሮግራም ነው። ቆንጆ ፕሮግራሞች ናቸው። በጣም ታዋቂ አርቲስቶች ይቀርቡበታል። ማህበራዊ ጉዳይ ይነሳል። የማይዳስሰው የፕሮግራም አይነት የለም። እናንተም ደግሞ እዚህ አክብራችሁ ጠርታችሁኝ ፕሮግራሜን እንዳስተዋውቅ ስላደረጋችሁኝ ከልብ አመሰግናለሁ። ሶፊ በሚቀጥለውም የኔ እንግዳ ትሆናላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ላይቭ ላይ ብዙ የማይወሩ አሉ፣ ላይክ ከጀርባ ሆኖ ያሉ ነገሮች እነሱን ነገርና ከዛም ውጭ ያሉት አስገራሚና እንደው አድማጮች ከዚህ በተረፈ ቢሰሙት ብላችሁ የምታስቡትንም ጋብዛችሁና እንጨዋወታለን። ያሉት ነገር ይሄንን ይመስላል። እነማን አሉ አሁን በሚቀጥሉት ሳምንታት የሚቀርቡ እንግዶች? ለመናገር ያክል የፊታችን ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት ልጅነታችንን ካሳመሩት ውስጥ አንዱ የሆነው ቃሲም መካ፣ ህንድ ፊልም መቼም በትርጉም አይተሃል ብዬ አስታውሳለሁ። እና ተርጓሚ ቃሲም መካ የመጀመሪያ ትርጉም በስለሽና ትርጉም በቃሲም የታወቀ ነው። ያልሰሙት ከትርጉም ጀርባ የነበሩ ገጠመኞችንም ያነሳሳል። ቆንጆ ፕሮግራም ነው። የህንድ ሙዚቃዎችም በየመሃሉ ይጋበዛሉ። ከዛ በመቀጠል ደግሞ የጥምቀት ማግስት ሳሚዳን አለ። ሳሚያችን ያራዳልሽ ቆንጆ አልበም ይዞ መጥቷል። እንግዲህ ጥምቀትም ከጎንደር ጋር ይገናኛልና እሱንም ሙዚቃ እያዋዛን አዲሱን አልበሙን የተመለከተ እና ሌላም እንግዶች አሉ። እንግዲህ በዚሁ አጋጣሚ የሲዲ ስፖርት አድማጮች ተመልካቾችም ጭምር ፕሮግራሜን እንዲከታተሉልኝ በአክብሮት ጋብዛለሁ ለማለት ነው። ምንም ችግር የለም። የኛ አድማጮች ፍቅር ናቸው፣ የፍቅር ሰዎች ናቸው። በፍቅር ነው የመጣው። በፍቅር አክብረው ዳዊት ፖድካስት ብላችሁ ሳብስክራይብ አድርጉት። ፕሮግራሙ ደግሞ ማክሰኞ ማክሰኞ ከምሽቱ 2 ሰዓት እስከ 3 ሰዓት ማክሰኞ ከ2 እስከ 3 ሰዓት በሬዲዮም ተከታተሉት። በሬዲዮም አለ፣ ዩቲዩብ ላይም። ከልብ እናመሰግናለን። መልካም እድል። ቴንክ ዩ